አዎ ስሜ እንዳልካቸው አለሙ እባላለሁ። በከርከር ባለ እግዚአብሔር ቀበሌ ነዋሪ ነኝ። አርሶ አደር ነኝ። ያው እንደምታዩት ከአሁን በፊት ስሰማራ የነበረው በእርሻ ስራና በእንስሳት በተሻሻሉ ዝርያ ላሞች በእነሱ ነው። ያው ኑሮዬን እየመራሁ የቆየሁትና አሁን ደግሞ የተሻለ አሰራር አለ ብሎ ግብርና ባስረዳኝ መሰረት ጥሩ የተሻሻለ ስራ ካለ ምን ችግር አለው ብዬ እኔም በፈቃደኝነት ተቀብዬ እንደምታዩት ይሄን ላስቲክና እንጨቱን የዚህ ቲማቲም ዘር የቃሪያ ዘር ፈሉን ማለት ነው ግብርና ሰጠኝ። ከዛ ያው እዛች ላይ አፈላንና መስከረም ላይ ዘረዘር ነው። ያው አሁን እንደምታዩት እዚህ ደረጃ ደርሷል። አሁን ግን ያው ወደ ጥቅም ደርሶ ሽያጭ ላይ አሁን በፊት ይሄ የምታዩት ከቃሪያም ከቲማቲም ብሎ ወደ 20 ምናምን ሺህ ብር ሽጠናል። አሁን ዛሬም ገበያ ሰድጃለሁ እና አሁን ይሄ ነገር እንዲያውም አዲስ በመሆኑ ለአካባቢው አሰራሩ አዲስ በመሆኑ የተለየ እንክብካቤ አላረኩለትም። እንደዚህ ጥቅም መስጠቱን አውቄ ቢሆን የተለየ እንክብካቤ አድርጌለት ቢሆን እኔ እርግጠኛ ነኝ እስከመጨረሻው ወደ 200 ሺህ ብር ይሸጥ አልብዬ ነው የማስበው። አሁን ግን እስካሁን ወደ 20 ምናምን ሺህ ብር ሽጠናል። ስተቀጣይ ግን ገና አላየንም። አሁንም በገበያ ላይ ነው ያለና በጣም ውጤታማ የሆነ ማለት አሁን የአካባቢውን ሰው በስብሰባም በምንም አሁን የሆነ የቀበሌ ስብሰባ ሲኖር ኑ እና እዩና ጎብኙ። ለቀጣይ ይሄ ነገር መስፋት ስላለበት እኔ ብቻ ተጠቅሜ የጋን መብራት እንዳልሆን ሁሉም አርሶ አደር መጠቀም አለበት። መታችሁ እዩት እያልኩ እየመጡ እያዩት ነው እና ለቀጣይ በጣም አዋጭነት እኔም ትኩረት ወደዚህ ወደ እንስሳትና መቼም የእርሻ ስራው ትንሽ ማዳበሪያው ምኑም ከበድ እያለ ስለሆነ ወደ እንስሳትና ወደዚህ ማለት በዚች ካሬ ላይ ማለት ነው በዚች ቦታ ላይ ይሄን ያህል ጥቅም የሚሰጥ ከሆነ አሁን ለከርሞ መቼም ሁሌ ግብርናን እርዱኝ ማለቱ ስለሚከብድ ላስቲኩን በራሴ ገዝቼ ቢያንስ ይሄን ያህል ሌላ ተጨማሪ ምሰራ ብያለሁ። ምክንያቱም አዋጭ ስለሆነ ማለት ነው። ይቅርና እንዲያው ብሩ ይቅርና ለአካባቢው እሸት ቅመሱ ማለቱ ለእኛም ቤተሰቡ ኩታራው እንደፈለገ በቃ ገበያ ሳይሄድ ምንም ሳይል ግባ ብለህ ባሰኝ ሰዓት መቁረጡ ስንሸጥም አሁን እዚህ የከተማው ሰው ወረዳም ሌላ ቦታም እየሄደ እየገዛ ነው የሚያመጣው። ግን አሁን እዚህ እኛም ወስደን እንሸጣለን። እዚህ ቅርብ ነው እዚህ ከተማይቱ እነሱም እየመጡ እየገዙ ነው የሚወስዱ ገበያ እኛ ሳንለፋ ማለት ነው። እና እንደዚህ አይነት ጥቅም ካለ ቃሪያውም የተለየ ዝርያ ነው የዛኛው ዝርያ ሳይሆን አይቼው ማላውቀው ዝርያ ማለት ነው። እና እንደዛ ስለሆነ አሁን ይሄ እንጨት የምታዩት አስደግፈንበት የነበረው ነው እየወደቀ ማለት ነው። አልችለው ብሎ እንትን ዛፉ አልችለው ብሎ ይሄ በሙሉ ተወጥሮ ይሄ የምታዩት እሱ ነው። አሁን ግን አቀለን ነው እየቀለለ እየተለቀመ ሲሄድ እየቀለለው አሁን እንትን አለ እና በጣም አዋጭ ነው። እኔ ያውም የኔ ትኩረት አንሷል እንደዚህ የሚጠቅም አልመስለኝ ብሎ ወደ እንስሳቶችና ወደ ሌላው ሰብል ወደዛ ትኩረት አድርጌ ስለነበር ነው። አሁን ነው ጥቅሙን ሳይ ሟጭሬ እንደገና ወደዚህ ደግሞ የገባሁና ስራው በጣም አዋጭ ነው።